ምን ሆነሽ ነው? ምን ሆነ ነው ያረፈድከው? እነ ዳኒ ይዘው እኮ ነው። እነ ዳኒ ይዘው ነው እንደምነሳው ያበዛው የምሬን ነው። እኔ ሁሉ አንተን ስጠብቅ ግን አይደብርም? እሺ በቃ ሁለተኛ ነው። ስሚ ማንሹ ወይ ነገ የምነግርሽ አንድ ትልቅ ጉዳይ አለ። የምን ጉዳይ? ለማለት ነግረኝ። እንዲማ ዝም ብሎ የሚነገር አይደለም ማለት ከመጀመሩ ደግሞ እናንተ ወሬ በቀጠሮ ማውራት የጀመረው በቃ እኔ ዛሬ በይፋ አስጀመርኩት። ያሰማም አሁን ንገር። እኔ አንተ ወሬ ለመስማት እስከ ነገ ስጠብቅ ግን አሰማኳ ንገር። እንግዲህ ወዲሽ ንገር አልነግርሽ የማይሆነው ንገር። ምንድነው? የማን ልብ አንጠልጥሎ ዞር ለማለት ነው? ንገረኛው ምንድነው? እሺ መስማት ከፈለግሽ ቅድመ ሁኔታዎች መተግበር ይኖርብሻል። ካንተ ወሬ ለመስማት እንደውም ተወዛው ለራስ ያዘ። ቆይ ግን አንሹ ከልጅነት እስከ እውቀት አብረን ስናድግ አንድ ቀን እንኳን አንድ የምነግርሽ ትልቅ ነገር አለ ብዬሽ አውቃለሁ? ብለኝ ተቀ ስለዚህ ጥብቁን ጉዳይ መስማት ካልፈልግሽ ቀረብሽ ማለት ነው። ቆይ እኔ እኮ አንተን አላምነውም። እየተጫወትክብኝ ነው እንደለመድኩ። መቼም ለቲክቶክ ፕራንክ ቪዲዮ እየሰራብኝ አይደለማ? አረ በፍጹም የምሬን ነው። ስለዚህ ነገ የምነግርሽ አንድ ትልቅ ጉዳይ አለ። መስማት ከፈለግሽ ቅድመ ሁኔታዎች መተግበር ይኖርብሻል። እሺ ምንድን ነው ቅድመ ሁኔታ? መሰለሽ ነገ ፏሽ ብረቅቅ ብለሽ ማለት ነው ልክ 8 ሰዓት ላይ ሁሌም እንገናኛለን። እዛ ትመጫለሽ። ከዛ ጉዳዩ ይነገርሻል። ጆሮዬ ለሚሰማው ደግሞ እኔ መለባበስ ምን አመጣው? እንግዲህ ወስ ቅድመ ሁኔታ የሚያካትተው እሱ ነው። አይ ካልሽ ምርጫው አንቺ ነው። እሺ በቃ ምን ሊነግረኝ ነው? በዛ ላይ ከመቼ ወዲህ ነው ስለኔ አለባበስ መጨነቅ የጀመረው? ምን ሊሆን ይችላል? ደሞ እኮ እንደለመደው ልደቴን ሰርፕራይዝ ሊያደርገኝ ነው እንዳልል፣ ዛሬ ልደቴ አይደለም። ግን ምን ሊሆን ይችላል? እንዴ ወይኔ ጉዴ! ዲቪ ደረሰው እንዴ? ምንድነው የማስበው? ብሩኬ ግን የስራን ይስጥ። በጉጉት ልቤ ልታወጣት ነው። አንሹ ወይ ከልጅነት እስከ እውቀት አብረን ስናድግ ለተወሰኑ ቀናቶች እንኳን ተለያይተን ስንኖር ምን ይመስለን ታውቂያለሽ አይደል? ወይኔ ሀና እኔ ልትነግረኝ ነው እንደዚህ ሰስፔንስ ያደረከኝ? ዋናውን ነገር እንዴት መናገር እንዳለብኝ እኮ ግራ ስለገባ። ምንም የሚነገር ነገር ስለሌለ ነው ግራ ይገባ። እኔ ነኝ እንጂ ሞኝቷ ያለመደብኝ ተኳኩዬ መምጣት። እስቲ አንዴ እንኳን አዳምጪኝ። እሺ ቀጥል። ምንድነው? እንደምወድሽ ታውቂያለሽ አይደል? እሱንም አውቃለሁ። ኧረ የማላውቀውን ነገር ንገረኝ። ሞዴል ወደ ፍቅር ተቀይሮብኛል። በውስጥ ደብቄ መኖር አልችልም። እንደ አብሮ አደግ እንደ ጓደኛ ሲሆን እንደ ፍቅረኛ ፍቅርሻለሁ። ልክ አፈቅርሻለሁ ሲል ልቤ እንደ ፈረስ ይጋልብ ጀመር። ከእግር ጥፍሬ እስከ ራስ ጸጉሬ ኤሌክትሪክ እንደያዘ ሰው ነዘረኝ።
ምላሴ ሲተሳሰር ታወቀኝ። በውስጤ በድብቅ አምቄ የነበረው ፍቅር አፈቅርሻለሁ ብሎ የሰነዘራት ቃል አፈነዳችሁ። እሱም እንደኔ ላይ ሰማው ይችላል። በቃ እንደ እህቱን የሚያይም ብዬ ለብዙ ጊዜ ደብኩትን ፍቅር በፍቅሩ ገለጠልኝ። አንቺ በዚህ መልኩ ካላሰብሽኝ እረዳሻለሁ። ውስጤን አቁስሎ ከሚገልኝ ብዬ ነው የተነፈስኩት። እጄ መቀጥቀጥ ጀምሯል። ምላሴም ተሳስሯል። አይኖቼ ደስታን ባያቀረሩ ነው። ቃል ሳልተነፍስ አንገቱ ስር ሄጄ ተጠመጠምኩበት። እሱም በምላሹ እቅፍ አደረገኝ። በፍቅር አየር ላይ ተንሳፍፌ ስበር ተሰማኝ። ፍቅር እየተነፈስኩ እንዳለው የውስጤ ሐሴት ይነግረኝ ጀመር። ያኔ ልጅ ያለ ሆነሽ ጎረቤቴ ማመን ያቃተኝ። አንቺም እንደኔ ተሰምቶሽ ነበር? አዎ፣ ማለት አስተዳደጋችንና የሴትነት ወጉ ይዞኝ እንጂ እኔም በፍቅር ከታመምኩኝ በጣም ረጅም ጊዜ ሆነኝ። እና አፈቅርሻለሁ ብለህ ስትነግረኝ በጣም ደስ ስላለኝ ነው። የልጅነት ነገር ተቃቅፈን ባንድ አልጋ እንተኛ ነበር። ያ መልካም ጊዜ ልጅነት ሄሎ፣ አንተ ግን በጣም ትገርማለህ። ሰፈር መጥቼ እንኳን አቀባበል አታደርግልኝም? ልታዝናናኝ የመጣ አስመሰልከው። አንዴ መጥቷልና አይመለስም ብለናል። እንደዚህ የምትቀለኝ እና ወደሽ ከተደፋሽ ቢረግጦሽ አይክፋሽ ነው። አዋ አተርትብኝ እባክህ። ሰፈር ደርሻለሁ። ያው በነገርኩ ምልክት አጠያይቃ ስትደርስ ጎረቤት ወይዘሮ አስካለሽ ጋር ቁልፍ አስቀምጬልሃለሁ። መግባት ትችላለህ። እሺ እሺ። ወይኔ ብታይ እንደ ዛሬ ተደስቼ አላውቅም። እኔ ስላንቺ በጣም ነው ደስ ያለኝ። እኔ ራሴ ደስ ብሎኛል። ግን ታውቂያለሽ እንደ ድሮዎችን ተፍታታ ማውራት አልቻልኩም። የሆነ በቃ በመሀላችን የመፈራራት ስሜት ተፈጥሯል። ለወትሮ ሰሎማን ላይ ልጅ ዛሬ ሆኖ የተለያየ ነው። እንደዚህ አይነት ነገር ሊፈጠር ይችላል። ለእናንተ አዲስ ነው። ከጓደኝነት አለፍ ብላችሁ ፍቅረኛሞች ስቴጅ ላይ ስለደረሳችሁ ትንሽ አይምራችሁን አጀስት እንድታደርጉት ነው። አሁንም እንደሱ ነው የማስበው። ቆይ አንዴ መልሼ እደውልልሻለሁ። እዚህ ሰፈር ነሽ? አሰፈ ለማን ባሰ ታውቂያለሽ? አንድ ሁለት ለሞችን አውቃለሁ። የእኔ ለማ ምን አይነት መሰለሽ? ጥቁር አጭር ሆኖ አሻንጉሊት የመሰለ ሰው። እኔም አውቃቸው ለሞች አሻንጉሊት ይመስላል። ኧረ እንደው ይሻለኛል በእናትሽ። ሆነ አጭር የሆነ ልጅ ለማግኘት እራሱ ከባድ ነው። ምን የምድር ጉድ! ለምን የማውቃቸው ለሞችን አላሳየም? ብቻ አግብተሻል? ለኔ ነው ጥያቄው? ታዲያ ከእና ካንቺ ውጭ እዚህ ጋር እራሱ አለ? ቤተሰቦች አላስተማሩም? ምን በማይመለከት አለመግባት። እሺ የሚመለከተኝ ልጠይቅሽ? ጠይቀኝ። አደጋ ገጥሞሽ ነው ማለት ነው? ጥርስ ይዘሽ ያማለ እኔ ለራስሽ ብዬሽ ነው ስትስቂ ስላላየሁ አደጋ ገጥሞሽ ከሆነ ግን አስቤ ነው። ኧረ እኔ ሁሉም ጥርሶች አሉ። ማየት ማመን ነው። እስቲ ያሳይ። ቀርጬ ላሳይሽ። እንደው ላሳይሻ ያው ነው እስቲ። አበባ ካልፈካ አይደምቅም። አንቺም ስትስቂ ነው የሚደምቀው። ለማንኛውም አላገባውም። ማን ጠየቀሽ? ማን ባይ? ለማንኛውም ጊልያድ ይባላል። አና እውነትም አናሽ ቆንጆች ናቸው። ተዘፍኖላችኋል አይደል? አና አብዚ ወደ አና አላውችን ወክዬ እናመሰግናለን እላለሁ። ለማንኛውም የለማ ቤት ጠፍቶኝ ሳይሆን ውበት ስቦኝ ነው ያወራሁሽ። የሰፈር ውስጥ ጅንጀና መሆኑ ነው። የሰፈር ብለሽ አረፍሽ። ለማንኛውም ስልክሽ ስጭኝና ያንቺ ምን አለመሆን አረጋግጬ እደውላለሁ። ይቅርታ ግን ፍቅረኛ አለኝ። ላግባሽ አልኩሽ።
ያው ለሞዶ ስለምታመንለት ከሌላ ሰው ጋር ላውራ። በራስ አታመኝ ማለት ነው? እንዴት በራስ ልተማመን? ምን መሰለሽ ኮኔክሽን በትንሽ ቅጣት ነው የሚፈጠረው እና አንቺ እንደዛ የተሰማሽ ይመስለኛል። እንደዛ ባይሆን ማኖሩ ገና ከሆነ ለፍቅረኛሽ አደጋ እንደው ካገምችኝ ነበር። ኧረ እና አላወከኝም ማለት ነው። ራስ እንዴት አድርገህ ነው የምታስበው? እንደዛ ከሆነሽ እንወራረድ። በምንድን ነው ወራድ? ቀላል ነው። እኔ ለፍቅረኛሽ አደጋ ካልሆንኩ ማለት አንቺ ለሱ ያለሽ ስሜት እውነተኛ ከሆነ እኔ ብደውልሽም ባገኘሽም የተለየ ነገር አይፈጠርም አንቺ ፍቅር ስሜት ውስጥ። ስለዚህ እንደዚህ ነው ወረረዱ። በ10 ቀናት ውስጥ ደውልሽ አገኝሻለሁ፣ ስቀጥርሽ ታገኛለሽ፣ ስደውልሽ ታነሽልኛለሽ። እና አላወከኝም ማለት ነው። ተስማምቻለሁ። እንግዲህ ጨዋታው ተጀምሯል። በጣም በእልህን የተስማማሁት ምን ቢያስብ ነው ህይወታችንን ሙሉ አብረን ያደግን ወጣት ስንሆን ደግሞ ስሜታችንና ፍላጎታችንን የጨመርነውን የኛን ፍቅር አሸንፎ ማፈቅረው። በእርግጥ ኮንፊደንሱ ደስ ይላል። ደሞ ያፍርም ፍቅርም ለማምጣት ትንሽዬ ኮኔክሽን ነው የሚያስፈልገው ይለኛል እንዴ። ክብሪት እንደመጫር ቀላል አደረገው። እርግጥ ነው ክብሪት በሱስ ተጭሮ እሳትን ይፈጥራል። ሄሎ የለማ ቤት ነው? አንተ ነህ እንዴ? አሁን ነኝ። አልናፈኩሽም? የሚናፍቅ ጠፍቶ አንተ ስትናፍቀኝ ታየኝ። ለማንኛውም በዚህ ፍጥነት መደወል ግን ገርሞኛል። ሳይቃጠል በቅጠል ያለ እንደሚባለው ጊዜ ማባከን ያለብን አይመስለኝም። ቶሎ ወደ ማጥቃት መሸጋገር አለብን። ይቅና አፌ ቁርጥ ይበልሽ። ምኞትሽ ኦን እንደሚሆን ተስፋ አለኝ። አረጋጋው። ለማንኛውም የዛሬ ቀጥታ ስርጭት እዚህ ላይ ይቋጫል። እንዲህ ከናፈቀኝ ሆነ ጎኔ ምን ይወጣኝ ነበር ባትሆን የኔ አንጀቴ የራሰ ተልጅ ሰርክ በመውደዴ ወልቅዳ ብዬ አልወርድም መንገዴ ቢመስል እንጂ ምኞት መኖር የታሉበት አንተ ሳትኖር ሳይሉት የሰው ቅኔ ዘርፎ ስንቱ አደረ። በውርርዱ መሰረት ጊላድ እየደወለ አንዳንዴ ደግሞ ያገኘኝ ጀመር። ከብሩኬ ጋርም አዲስ የጀመርነው ፍቅር ቀጠልንበት። ግን በዚህ መሀል አንድ ነገር ተፈጠረ። እቴሜቴ ሆዴ እቴሜቴ ገላ መሰለብኝ እንዴ ለፍቅሬ ማደላ እናና እንደምነሽ እንዲህ ያደረገኝ ለምን ነው ብርታቴም ድካሜም ያለው አንተው ላይ ነው። ማረኝም አላልኩም አልዳንኩም አሞኛል አንተን ሰጥቶ ጤና እንዴት ይነሳኛል አለበዙኝ ካባ ይቅር መችሻለው እመቤት ሆኜን አንዴ ነግሻለው ማን ቢጠንቀው ይሆን የባሉን ቀን ጠላን ፉት የምልህ እኔ የሚሰክረው ሌላ አመጣው ጨዋታውን አመጣኝ ፍቅር አደከመኝ ልፋቱ እኔ አንተን ማየቱ ታምሜ ተኝቼ ሁኜ በሽተኛ
ከጊልያድም ፍቅር ያዘኝ። ለራሴ ማመን ያቃተኝ። ከሁለት ሰው አንድ ሰው ፍቅር ሊይዙ አይችልም። ሊሆን የማይችል ነገር ነው። ግን ሆነ። አንድ ቀን አርፍዶ እንኳን ጊሊ ከደወለ ማኩረፍ ጀመርኩኝ። በተቃራኒ ብሩኬ አንድ ቀን ቀጥሮኝ ከጠፋ በጣም በንዴት በኩርፊያ አለቅሳለሁ። የማይደርስ የለም። 10 ቀናት ተጠናቀቁ። ጭንቅላቴ ውስጥ ብዙ ሀሳብ ስለነበር ብቻ መቆም ያልታወቀኝ። እንግዲህ ወደ ገደለው ስገባ ዛሬ 10 ቀናት ተጠናቋል። ተጠናቋል። በህይወቴ እንዳንቺ ሰው ልጅ ያላቀ ለመኖር አየር እንደሚያስፈልገው ለህይወቴ በጣም ታስፈልገኛለሽ። በጣም ነው ያፈቀርኩሽ። አልችልም፣ ይሄንን ማድረግ አልችልም። ነፍሴ ተጨነቀች። አንተም ማግኘት ህልም ነው። እንደሱ አትበይ። አፈቅርሻለሁ። ለምን ግን እንደዚህ ያደረክ? እኔ እኮ ማፈቅረው ሰው አለኝ። እሺ ምን ላርግሽ? ሞኝ ስለሆንኩ ልበልሽ? በቃ የተፈጠረው እንዴት ተፈጥሯል። ያለፈውን ነገር መመለስ አልችልም። ተረጅም እባክህ ተወኝ በቃ። አንድ ጥያቄ ልጠይቅሽ። ትወጂኛለሽ? በጣም ነው የምጠላ። ደግሞ በጣም ለምን እንደምጠላ ታውቃለህ? ምክንያቱም ከራሴ አስበልጬ እንድወድ ስላደረከኝ ነው። እሺ ንድ ለምን ነበር የፈለግሽ? ደግሞ ፊትሽ ምንድነው? አልቀሰሻል እንዴ? አንድ ምነግር ነገር አለ። ምንድነው እሱ? ችግር አለ እንዴ? ዝም ብላ አዳምጠኝ። ከ10 ቀን በፊት አንድ ጊልያድ የሚባል ልጅ መንገድ ላይ አግኝቶ ቤት ጠፍቶበት እንዳሳየው ጠይቆኝ ነበር እና በዛ ተዋወቅን እና ፍቅረኛ አለኝ ስለው ራስሽን አታምኚም ወይ ብሎ እሉ እስከተተኝ እና ለ10 ቀን ተወራረድን። አልገባኝም። ምን በማስመልከት ነው ወረድ? ለ10 ተከታታይ ቀናቶች ሲደውልልኝ ላነሳ፣ ሲቀጥረኝ ደግሞ ላገኘው እና ምን ተፈጠረ? ንገሪኝ እንጂ ምን ተፈጠረ? ተሸነፍኩለት ማለት አልገባኝም። አፈቀርኩት ያልሽኝ ነው? እኔም እኮ ግራ የገባኝ እሱ ነው። አንተንም በቃላት ከምገልጸው በላይ ነው የምወድ። አንቺ ታሳብጂኝ ነው እንዴ? በየት ሀገር ነው አንድ ሰው ለሰው የሚያፈቅረው? እኔም አልገባኝም። መምረጥ እስኪያቅተኝ ድረስ ሁለታችሁንም እንደምወዳችሁ ነው የማውቀው። ከዚህ በላይ መስማት አልፈልግም። አብድሽ ልታሳብጂኝ። አዎ አብጃለሁ። ፍቅር እንግዳው አድርጎኝ እንደ ፔንዱለም አወዛውዞኛል። ከመስመጥና ከመንሳፈፍ ባህር ላይ ጥሎኛል። እውነትም አብጃለሁ። መምረጥ እስኪያቅተኝ
ሁለት ሰው ወድጃለሁ። ሁለት ሰው ስላፈቀርኩኝ ልትፈርዱብኝ ትችላላችሁ። ሁሉም ሰው በራሱ መነጽር ትክክል ነው።